ለዚህ ቪዲዮ የተሰጠ ምላሽ ነው። ይሄ ክፍል 2 ነው። ክፍል 1ን ያላያችሁ ሰዎች መጀመሪያ ክፍል 1ን አይታችሁ ወደዚህ ተሸጋገሩ። ጌታ ከኛ ጋር ይሁን። ከዳንኤል ምዕራፍ 7 ቁጥር 25 ጋር የተላተመው የአድቬንቲስት ትንቢታዊ ስሌት። የአድቬንቲስት ስነ መለኮት ታዋቂ በሆነው የኤለን ራይት የትንቢት ሰሌዳ The Greek Controversy Chart ላይ የቀን ሰንበት መለወጥ በ321 ዓመተ ምህረት በንጉስ ቆስጠንጢኖስ አዋጅ እንደተጀመረና ይህም የዳንኤል 7:25 ፍጻሜ እንደሆነ ያስተምራል። ነገር ግን የገዛ ጽሑፎቻቸው ደግሞ የዳንኤል 7:25 ትንቢትና የካቶሊክ ስልጣን ወይም ፓፓል ሱፕሪማሲ የጀመረው ከ217 ዓመታት በኋላ በ538 ዓመተ ምህረት ነው በማለት መልሶ እንደገና ይከራከራሉ። የሮማ ካቶሊክ ቤተክርስቲያንና ጳጳሳት ባልተቋቋሙበት ሁኔታ በ321 ዓመተ ምህረት የሰንበትን ሕግ ቀየሩ ብሎ ማስተማር የራሳቸውን መሰረተ ሀሳብ ድቅቅ አድርጎ የሚሰብርና አለን በሚሉት የሐሰት ትርክት ምክንያት ሁሌም ከቃለ እግዚአብሔርና ትክክለኛው የታሪክ ክስተት ጋር እንደተላተሙ ነው። የአድቬንቲስት ትንቢት መዛባትና አስተምራቸው እርስ በርሱ መጣረሱን ይበልጥ ላብራራላችሁ። አድቬንቲስቶች የዳንኤል 7:25ን ዘመናትንና ሕግን ለመለወጥ ያስባል የሚለውን ክፍል ከሰንበት መለወጥ ጋር ለማያያዝ በሚያደርጉት ጥረት በአንድ በኩል ቆስጠንጢኖስ፣ በሌላ በኩል ደግሞ ጳጳሳቱ ቀየሩት በማለት እርስ በርስ የሚጋጩ የተለያዩ የታሪክ ትንታኔዎችን በየመጽሐፎቻቸውና መጽሔቶቻቸው ላይ ያትማሉ። የአድቬንቲዝም የትንቢት ትርጓሜ እርስ በርሱ መጣረሱና ከዳንኤል 7:25 ጋር አለመግጠሙን ማለትም ባለ 217 ዓመቱ ክፍተት ማለትም በመካከል 217 ክፍተት መፈጠሩን በተመለከተ እንይ። የዳንኤል 7:25 ትንቢት ፍጻሜ መነሻውን በ538 ዓመተ ምህረት ነው ብላችሁ ያስተማራችሁ፣ በሌላ በኩል ደግሞ ንጉስ ቆስጠንጢኖስ በ321 ዓመተ ምህረት ሰንበትን ቀየረ ማለታችሁ የታሪክና የትንቢት ግጭት ፈጥሯል። በእናንተው ስሌትና ትንቢታዊ ሰሌዳ መሰረት ክስተቱ 217 ዓመታትን ቀድሞ ተከስቷል ማለታችሁ እርስ በርሱ የሚጋጭ ትልቅ የትርጉም ቀውስ ነው። ሌላው የታሪክ መዛባትና ውዥንብር ነው። በ321 ዓመተ ምህረት ቆስጠንጢኖስ ሰንበትን የለወጠው ከካቶሊክ ጳጳሳትና ከፕሮቴስታንቶች ጋር በመሆን ነው የሚለው የአድቬንቲስት ትምህርት ፍጹም የታሪክ ግድፈት ነው። በቆስጠንጢኖስ ዘመን የሮም ጳጳሳዊ ስርዓት ወይም ካቶሊክ ያልነበረ ከመሆኑ በላይ ፕሮቴስታንት ከብዙ መቶ ክፍለ ዘመናት በኋላ የመጣ በመሆኑ ትምህርቱን መሰረተ ቢስ ያደርገዋል። ሶስተኛው የሮማ ካቶሊክ አጀማመር የሚሉት ነው። ስለ ሮማ ካቶሊክ ስርዓት መነሻ የምታቀርቡት የታሪክ መረጃ ወጥ ያልሆነና የሚዋዥቅ ነው። አንዴ በ350 ዓመተ ምህረት ሌላ ጊዜ በ508 ሲያሻቸው 530 እያላችሁ በመጨረሻም ራእይ ተገለጠልን በማለት 538 ዓመተ ምህረት ላይ ትቆማላችሁ። ይህ በአንድ አፍ ብዙ ምላስ ይሆንባቸዋል። ይህ የውሸት ስብስብ እንጂ የእውነት ማረጋገጫ ሊሆን አይችልም። አድቬንቲስቶች ሆይ በእናንተ ስሌት እንኳን በ321 ዓመተ ምህረት ላይ የተለወጠ አንዳች ትንቢታዊ ነገር የለም። በተዘበራረቀ ስሌቶቻችሁና በሐሰት ትምህርታችሁ ምክንያት ከእግዚአብሔር የትንቢት ቃል ጋር ከመላተም ወጥታችሁ ከእግዚአብሔር እውነት ጋር ሳትጣሉ ንስሐ በመግባት ወደ ቀጥተኛው መንገድ ተመለሱ። በመቀጠል የአድቬንቲስት ትንቢት ክስረትን በተመለከተ የሰጡትን መሸፈኛ እናጋለጣለን። ያው የዳንኤል 7:25ና የቆስጠንጢኖስ ታሪክ ቅድም እንዳየነው አይገናኙም። ቆስጠንጢኖስ በታሪክ ውስጥ ቅዳሜን ወደ እሁድ ለመቀየር ቢያስብና ቢያደርገው እንኳን ይህ ድርጊት ከዳንኤል 7:25 ትንቢት ጋር ምንም አይነት መጽሐፍ ቅዱሳዊ ግንኙነት የለውም። የገዛ ንፋቂያቸውን ለማጽናት የታሪክ መዛባትን እንደምሰሶ ከተጠቀሙት አካሄድ ወጥተን መጽሐፍ ቅዱስን በራሱ በባለቤቱ መንፈስ ገልጠን ቃሉ እዛው በቦታው የሚሰጠውን እውነተኛ ፍቺ በቀናነትና በአሜን ይሆንታ ልንቀበል ያስፈልጋል።